ሃይ ሰላም ሰላም። ዛሬ የምንሰራው ዶሮ በአትክልት ነው። ኦቨን ውስጥ ነው የምንሰራው። የተጠቀምኩት ዶሮ እግር ነው። እዚህ ጋር አጥቤ አዘጋጅቼዋለሁ። የተጠቀምኳቸው አትክልቶች ደግሞ እነዚህ ናቸው። እዚህ ጋር ኩሳ አለኝ፣ ካሮት፣ ድንች፣ የአበባ ጎመን፣ ቲማቲም፣ ሽንኩርትና የፈረንጅ ቃሪያ፣ ትንሽ የጎረድ ተደርጎ የተከተፈ ነጭ ሽንኩርት ካላችሁ ሮዝመሪ ፍሬሽ አለኝ ማለት ነው። የተጠቀምኳቸው ቡሃራቶች ወይም ደግሞ ቅመሞች እዚህ ጋር ኦርጋኖ አለኝ፣ ነጭ ሽንኩርት ፓውደር፣ ሮዝመሪ እና እዚች ጋር ብላክ ፔፐር ዋይት አለኝ፣ እርድ አለኝ፣ በብሪካ፣ ኩዝበራ ወይም ደግሞ ድንብላል ትንሽ በእጅ ወቀጥ የተደረገ፣ ኬሪ አለኝ፣ ብላክ ፔፐር እዚህ ጋር አለኝ። እሱንም በእጄ ነው ወቀጥ ያደረኩትኝ። እዛ ጋር 7 ቅመም የምንለው አለ። እዚህ ጋር ጨምቄ ያዘጋጀሁት ሎሚ አለኝ። እዚህ ጋር ትንሽዬ ቪኒገር ኦርጋኒክ እና ኤክስትራ ኦሊቫ ኦይል አለኝ ማለት ነው። እና እነሱን እንዴት አድርገን እንቀላቅላቸዋለን ወደሚለው እንሄዳለን። መጀመሪያ የምጠቀመው ዘይት አረጋለሁ። እዚህ ጋር ለመቀላቀል በደንብ እንዲመቸኝ ኦሊቫ ኦይል ነው የተጠቀምኩት። ሎሚ አረጋለሁ። ሳሳያችሁ ከነበረ ውጭ ጨው አልተጠቀምኩኝም። ጨው እናንተ በምትፈልጉት መጠን ታደርጋላችሁ። ከዛ እንደዚህ ሁሉንም ቅመም እዚህ ውስጥ አረጋለሁ ማለት ነው። ቅመሙን ቀላቅለውና ከዛ በኋላ መጀመሪያ ሩዜን እዚህ ዶሮዬን እዚህ ውስጥ በደንብ አርጌ አሸዋለሁኝ። ከዛ በቀረው ደግሞ አትክልቱን አደርጋለሁ። መልሰን እንገናኝ። እዚህ ጋር ዶሮዬን በደንብ አርጌ አቀላቅየዋለሁኝ። ከዛ ዶሮዬን አወጣና እንደዚህ አስቀምጠዋለሁ ጎን ላይ። ይሄው አትክልቴን እንደዚህ ዶሮ በቀላቀልኩበት ቅመም ላይ ዶሮዬን ጨረስኩ በኋላ አትክልቴን እዚህ ውስጥ ቀላቅያለሁ። ዶሮዬንም እንደዚህ ጨርሼ በቅመም አሽቼ አዘጋጅቻለሁ። አሁን እዚህ ጋር እማበስልበት እቃ ላይ ትንሽዬ ዘይት እጠቀማለሁ። ግን ዘይት የምጠቀመው እኔ ኦሊቫ ኦይል ነው። ትንሽዬ ብቻ እንደዚህ እጠቀማለሁ። ይቅርታ በእጅ ይዤ ስለምቀርጽ ብዙ አይመችም። ከዛ አትክልቴን እዚህ ላይ አደርጋለሁ ማለት ነው የማበስልበት እቃ ላይ። ከዛ ዶሮዎቹን እንደዚህ በጣም ቀላል ስራ ነው፣ ግን ደግሞ ጤናማም ነው፣ ይጣፍጣልም። እና እንደዚህ አድርገን ከጨረስን በኋላ ኦቨን ውስጥ እናስገባና ለ40 ደቂቃ ያህል ወይም 45 ደቂቃ ያህል እናበስለዋለን። በዚህ መልኩ አስተካክዬ አልቋል። አሁን አልሙኒየም ሸፍነውና ኦቨን ውስጥ ለ45 ደቂቃ ለ40 ደቂቃ ያህል አበስለዋለሁ ማለት ነው። ከዛ መልሰን እንገናኛለን። ከላይ ደግሞ ያረኩበት አላሳየዋችሁም፣ ኩዝበራ ነው። ኩዝበራ ፍሬሽ ትንሽ ከትፌና ያው እንደምታዩት ሮዝመሪ ያለው ማለት ነው። እንደዚህ ሸፍኘዋለሁ። አሁን ምንድነው ማድረገው? ኦቨን ውስጥ አስገባዋለሁ ማለት ነው። 45 ደቂቃ ያህል ምናምን አበስለዋለሁ። ያው በዚህ መልኩ አልቋል። ከፍሩን አውጥቻለሁ። አሁን ልንበላ አቅርበነዋል። እንደዚህ ሩዝ ሰርቼለታለሁ። እንደዚህ ሰላጣ አለው። እናንተ በምትፈልጉት መልኩ ትሰሩታላችሁ ማለት ነው። ያሚ